Receive the message of truth, Amharic language. ሁሉም ሰው እንደሚያስበው የክርስቲያን ከሆነ ኢየሱስ ወንድሞች ይላችኋል። ዕብራውያን 2:11 የሚቀድሰውም የሚቀደሱትም ሁሉ አንድ ናቸውና ስለዚህም እነርሱን ወንድሞች ብሎ ሊጠራቸው አያፍርም። እያንዳንዱ የክርስቲያን በመንፈስ ቅዱስ ይማራል። ስለ አዲስ ኪዳን እውነቱን ታውቃለህ። አንደኛ ቆሮንቶስ 2:13 መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። ዮሐንስ 14:26 አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ የነገርኋችሁንም ሁሉ ያሳስባችኋል። እያንዳንዱ ሰው በመንፈስ ቅዱስና በእውነት የመቀደስ ሂደትን ይለማመዳል። ዮሐንስ 11:19 እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ። ሮሜ 15:16 የአሕዛብ መባ ተቀባይነት ያለው በመንፈስ ቅዱስም የተቀደሰ እንዲሆን የእግዚአብሔርን ወንጌል እያገለገሉ ለአሕዛብ የኢየሱስ ክርስቶስ አገልጋይ እሆን ዘንድ ነው። እውነተኛ አምላኪዎች ትሆናላችሁ። ዮሐንስ 4:23 ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል አሁንም ሆኗል። አብ እንዲሰግዱለት እንደ እነዚህ ያሉትን ይፈልጋልና። ምናልባትም እያንዳንዱ የክርስቲያን የመቀደሱ አካል ስለሆነ ሊሰቃይ ይችላል። አንደኛ ጴጥሮስ 4:16 እንደ የክርስቲያን ግን መከራን የሚቀበል ማንም ቢኖር አይፈር፣ ነገር ግን በዚህ ነገር እግዚአብሔርን ያመስግን። ማንም ሰው ራስ ወዳድ ወይም ትምክህተኛ መሆን የለበትም። ፊልጵስዩስ 2:2 አንድ ልብ ሆኜ፣ አንድ ፍቅር፣ በአንድ ልብ ሆኜ ደስታዬን ፈጽሙ። ከቅድስና ሂደት በኋላ ቅዱሳን ይሆናሉ። አንደኛ ቆሮንቶስ 6:19 ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? አንደኛ ቆሮንቶስ 3:17 ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና፣ የትኛው መቅደስ ናችሁ? ኤፌሶን 2:20-22 በሐዋርያትና በነቢያት መሠረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ኢየሱስ ክርስቶስ ነው። 21 በእርሱም ሕንጻው ሁሉ ከተጋጠመ በኋላ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። ግን ሁሉም አማኝ እንጂ የክርስቲያን አይደሉም። ለምን? ብዙ ቤተ እምነቶች ሰው ነገሮችን በራሱ መንገድ እያደረገ እንደሆነ ለሁሉም ሊነግሩት ይገባል። የእውነት መንፈስ ያለው ማንም የለም። የኢየሱስን መንገድ ባለመረዳት ሁሉም ሰው እግዚአብሔርን በመንገዱ ያያል። ፓስተሮችና መሪዎች በጉባኤያቸው ፊት ለፊት ቆመው ራሳቸውን የክርስቲያን ብለውና ጉባኤያቸውን የክርስቲያን ብለው እየጠሩ ነው። አዲስ ኪዳንን አይረዱም እናም የእግዚአብሔር መንግሥት ስለምን እንደሆነ አያውቁም። የውሸት መረጃ በመስጠት ሀብታም እየሆኑ ነው። የክርስቲያን ፓስተሮችና መሪዎች በመቶዎች ለሚቆጠሩ ዓመታት ወንዶችን እና ሴቶችን በጾታዊ ግንኙነት አይወዱም እና ዛሬም እንደዚሁ ያደርጋሉ። የክርስቲያን ፓስተሮችና መሪዎች ከጉባኤያቸው ሀብታም አያገኙም። ሁሉም የክርስቲያን ስለሆኑ በመንፈስ ቅዱስ ተምረው እውነትን ስለሚያውቁ መጻሕፍትን መሸጥ አልቻሉም። ፓስተሮችና መሪዎች ለዓመታት በጉባኤያቸው እና በቴሌቪዥን ተከታዮቻቸው ፊት መንፈስ ቅዱስን አይሳደቡም ነበር። ሉቃስ ለ7:21 ጉዳይ ምሳሌም ነገራቸው፣ እናንተ የክርስቲያን እያላችሁ እውር እውርን ሊመራ ይችላልን? ሁለቱም ወደ ጉድጓድ ውስጥ አይወድቁምን? ፓስተሮችና መሪዎች ክርስቲያኖች ከሆኑ ለምን አካላዊ ውሃ ይጠመቃሉ? በቤተ የክርስቲያን ውስጥ ግብረ ሰዶማውያን ወንዶችና ሴቶች ራሳቸውን የክርስቲያን ብለው የሚጠሩት ለምንድን ነው?
በቤተ ክርስቲያን ውስጥ ሁሉም ሰው የክርስቲያን ከሆነ ሴት ፓስተሮችና መሪዎች ወንዶችን የሚቆጣጠሩት ለምንድን ነው? ሴቶች በክርስቶስ አካል ውስጥ በወንዶች ላይ ስልጣን እንዲኖራቸው የታሰቡ አይደሉም። ሰው በአካል የክርስቲያን ለመሆን ይሞክራል፣ ነገር ግን ይህ ሊሆን አይችልም። በሮሜ 8:8 ላይ እንግዲያስ በሥጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም ተብሎ እንደተጻፈ፣ የክርስቲያን መሆን የምትችለው በመንፈሳዊ ብቻ ነው። የክርስቲያን ለመሆን የክርስቶስ መንፈስ፣ የእግዚአብሔር መንፈስ እና የእውነት መንፈስ ያስፈልጋችኋል። ማቴ 28:19-20 የክርስቲያን ፍቺ ይሰጥሃል። ማቴዎስ 28:19-20 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው፣ ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አሜን። የእግዚአብሔር መንፈስ እና የእውነት መንፈስ ያላቸው እውነተኛ ክርስቲያኖች መሆናቸውን እግዚአብሔር ግልጽ አድርጓል። ዮሐንስ 4:23-24 ይላል፣ ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል አሁንም ሆኗል። አብ እንዲሰግዱለት እንደ እነዚህ ያሉትን ይፈልጋልና። 24 እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። አንደኛ ቆሮንቶስ 2:14 ለፍጥረታዊ ሰው የእግዚአብሔርን መንፈስ ነገር አይቀበለውም፣ ምክንያቱም እነርሱ ሞኝነት ናቸውና ሊያውቁት አይችሉም፣ ምክንያቱም በመንፈስ የሚታወቁ ናቸው። ከገቢው ውስጥ ግማሹን ለድሆች በመርዳት በየሳምንቱ ብዙ ጊዜ ወደ ቤተ ክርስቲያን ትሄዳላችሁ። ስለ ብሉይ ኪዳንም ሁሉ ስለ አትናገሩ መነሳሳት ያለማቋረጥ ትጸልያለህ፣ ነገር ግን የራስህን የመንፈስ ክፍል አልተረዳህም ወይም አዲስ ኪዳንን አትረዳም። ረጅም ሕይወት ነበራችሁና በመጨረሻም ሞቱ። ሰዎች አንተ ጥሩ የክርስቲያን ነህ ይላሉ። በመጀመሪያ በሥጋዊ ሰውነትህ የክርስቲያን መሆን አትችልም። በሁለተኛ ደረጃ ከእግዚአብሔርና ከጌታ ከኢየሱስ ክርስቶስ ጋር ለመጓዝ ቅዱስ መሆን አለቦት። ኢየሱስ የሚመጣው ለቅዱሳን ብቻ ነው። ሥጋዊ አካልህ እውነተኛ የክርስቲያን ከዚያም ቅዱስ ለመሆን የሚያስፈልጉትን የክርስቶስን መንፈስ፣ የእግዚአብሔር መንፈስና የእውነት መንፈስን ሊቀበል አይችልም። ዮሐንስ 3:6 ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ሥጋንና መንፈስን መቀላቀል አትችልም። በሌላ አነጋገር፣ ሥጋዊ አካልህን ከመንፈሳዊ አካልህ ጋር መቀላቀል አትችልም። የክርስቲያን መሆን የምትችለው በመንፈስ ብቻ ነው።